ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትና የሚገዙት ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጓችኋት አላቸው። የዘመናችን ቤተ ክርስቲያን ኢየሱስ በድንገት ቢመጣ ተዘጋጅታ ትጠብቀው ይሆን ወይስ ሳትዘጋጅ? ዛሬ ቤተ ክርስቲያን የሸቀጥ ቤት ወይ የንግድ ቤት ቅርጽና መልክ ይዛለች። ከመስራቾቿ ጀምሮ እስከ አመሰራረት ሁሉ የንግድ ቤት ወይ የሸቀጥ ቤት ቅርጽ ይዛ እየኖረች ነው። ለምሳሌ አንደኛ ጥያቄ፣ ቤተ ክርስቲያን መስራች የሚባል ሰው ወይ ሲኦ የሚባል አላት? ሁለተኛ፣ የንግድ ፈቃድ አላት? ሶስተኛ፣ የንግድ ስም አላት? አራተኛ፣ የባንክ ሂሳብ አላት? አምስተኛ፣ ተቀጣሪ ሰራተኛ አላት? ስድስተኛ፣ የቤተ ክርስቲያን ህንፃ አላት? ሰባተኛ፣ ኢንሹራንስ አላት? ስምንተኛ፣ ጠበቃ አላት? ዘጠነኛ፣ የሂሳብ ሰራተኞች አላት? አስረኛ፣ የታክስ ቁጥር አላት? 11ኛ፣ ታፔላ ወይም ባነር አላት? 12ኛ፣ የቤተ ክርስቲያን ማህተም አላት? 13ኛ፣ አርማ ወይም ሎጎ አላት? ይህና ሌላም ከንግድ ተቋማት ወይም ደግሞ ከንግድ አደረጃጀት ጋር የሚያመሳስላት ብዙ ነገሮች አሉ። ስለዚህ ማንኛውም ሰው የእግዚአብሔርን ቃል መጽሐፍ ቅዱስ የእግዚአብሔር ቃል ነው ብሎ የሚያምን ሁሉ ይህንን ጥያቄ መጠየቅ አለበት። ቤተ ክርስቲያን ሰው ይመሰርታታል ወይ? ቤተ ክርስቲያን የንግድ አቋም ወይም ደግሞ የንግድ መልክ ሊኖራት ይገባል ወይ የሚል ጥያቄ መጠየቅ ተገቢ ነው ማለት ነው።